በጭራሽ ሊኖር አይችልም። እንዴት ሊኖር ይችላል? እንዴት እነ ዘንበል እንዴት ያደርገው? እንዴት ሌላውስ እንዴት እንደዚህ ያደርጋል? ከየሁሉም ሶስት ሞር እንትኑ ላይ ፎከስ እናድርግ ወንድም አለም ማለት ያው ምንድነው ሊያጋጥመን የሚችለው ቻሌንጅ? አሁን ይሄ ድርጅት ሊገጥመው የሚችለው ቻሌንጅ ምንድነው? እንዴት እስከዚህ በኋላ ይቀጥል? እዛ ላይ እስቲ ፎከስ አድርግ። ያ ድርጅቱ የሚያጋጥመው ሚዲያ ላይ መንጫጫት ያለ ነው። አሁን ድርጅቱ ግን መሬት ላይ እየሰራ ነው። ለምሳሌ መግለጫውን አይተው ከሆነ በጣም ተናበው ኮሌክቲቭ ሊደርሺፕ የሚባለውን ነገር ያደነቁት በጣም ጠቅላላ ሚዲያዎች እያደነቁት ነው ያሉት። እነሱ እየሰሩ ነው ያሉት። ይቀጥላል። እዚህ ደግሞ ዲያስፖራው ደግሞ ፖለቲካውን ትቶ ማገዝ ያለበትን ነገር ማገዝ ነው ያለበት፣ ፑሽ ማድረግ ነው ያለበት። እነሱ ይሰራሉ፣ እኛ ከዚህ ጋር ግን ፖለቲካውን እነሱ የማይመለከትን ነገር እነሱም እኮ ተናግረዋል እኮ ብዙ ጊዜ ጽፈዋል፣ ተናግረዋል። በቃ አትምጡ ወደዚህ ጋር መሬት ላይ ያለውን አደረጃጀት አትንኩ። መስራት ካለባችሁ እዛው ላይ የሚገባችሁን አድቮኬሲ ሊሆን ይችላል፣ ገንዘብ ማሰባሰብ ሊሆን ይችላል። እነዛ ነገር ስሩ ብሎ ዘመነም ሲጮህ ነበር። እያንዳንዳቸው ጮኸዋል፣ ተናግረዋል። አንዴ ሰልችቷቸው ነው ዝም ያሉት። ስለዚህ ያንን ነው ማድረግ የምችለው። እዚህ የሚንጫጫው ነገር ምንም የሚያመጣ አይመስለኝም፣ ተጽዕኖ አያደርግም። እነሱ ግን እየሰሩ ነው፣ እየቀጠሉ ነው፣ ያሸንፋል ነው። ሌላውን አትንካካል ግን በቃ ይሄን ባጭሩ ነው የምጨርሰው። እነሱ ትግላቸውን እየቀጠሉ ነው። ነገ ከነገ ወዲያ እያለ ይቀጥላል። እኔ በእርግጠኛነት ነው ነገር ኮሌክቲቭ ሊደርሺፕ ያሉበት ምክንያት በጣም ተመችቶኛል። በጣም የተመቸኝ ነገር ምንድነው ካልከኝ የመጨረሻው የማያጣላን ነገር ብትኖር ይሄ ነው። በቃ በዚህ ላይ የምትጣላ ከሆነ በዚህ ላይ ሴራ የምታሴር ከሆነ ትልቅ ችግር አለ ማለት ነው። አሁን ዘመነ ተመረጠ ይባል ከአራቱ አደረጃጀቶች አሁን አንደኛው ተመረጠ ይባል የሚሰራብን ፖለቲካ ያለውን ብጥብጥ ዝም ብለህ አስበው እስኪ። ስለዚህ እነሱ እንደውም አስበውበት የመጡበት ነው የምለው። ኮሌክቲቭ ሊደርሺፕ በጣም የሚያሰራቸው ነው። መሪያቸውን ይመርጣሉ። በጣም ታላቅ ናቸው። መሪያቸውን መርጦ ያመጣሉ። አንዱን መሪ ይዘው ይመጣሉ፣ ይቀበላሉ። 4 ኪሎ ይገባሉ ብዬ ነው የማስበው። በጣም ደስ የሚል ነገር ነው። የተቀበየዋለሁ 100% ከአንተ ጋር አግሪ ነኝ። ታንኪዩ አንድነት ኢዝ ፓወር የግለሰቡ ሀሳብ ነው ከድርጅቱ ፐርስፔክቲቭ እንዲደመጥ የፈለግኩት። በነገራችን ላይ አርበኛ ቅድም ሪፍሌክት ማድረግ የነበረብኝ ነገር አለ። አርበኛ አስረስ ማረ ሲጠቃ ቁጭ ብሎ እንዳየ ሰው እኔን ማቅረቡ ተገቢ ነው ብዬ አልወስደውም። እንደ ብዙዎቻችሁ ትልልቅ ኮንትሪቢዩሽን ላይኖረኝ ይችላል፣ ግን በአቅሜ ጊዜው ነው ብዬ ባሰብኩ ጊዜ ወጥቼ አርበኛ አስረስ ማረን ስትራቴጂካሊ ለመከላከል ሞክሬያለሁ። እንደውም እኔ አጀንዳ ያደረኩት ዘመድኩንን ሳይሆን አጀንዳዬ ቴሌቪዥኑን ነበረ። ምክንያቱም ኢንስትሩመንት ሆኖ እያገለገለ ያለው ለዘመድኩን ፓወር የሰጠው መረጃ ቴሌቪዥን ነው። ስለዚህ ታርጌት ያደረኩኝ ከመረጃ ቴሌቪዥንም ከጀርባ የመረጃ ቴሌቪዥን ባለቤቶች እነማን ናቸው ብዬ ባለቤቶቹን ነው ታርጌት ያደረኩ የነበረው እና በዛ ቤት ከፍተን የተወሰኑ ስራዎች ሰርተናል። ሌሎች ወንድሞችም እህቶችም በዛ አጀንዳ ላይ ሰርተናል። ከዛ የሆነውም ያው ብዙዎቻችሁ ደክማችሁ የመረጃ ቴሌቪዥን ሰስፔንድ ራሱን እንዲያይ ለማድረግ ተችሏል። በዛ አጋጣሚ ዘመድኩንም ከመረጃ ቴሌቪዥን ተገፍቶ እንዲወጣ ተደርጓል። በዛ የተነሳ እኔ ከ2000 በላይ ፎሎወር ተነስቶብኛል። በአንዳንድ ወንድሞቼ እስካሁን ድረስ የሚጠሉኝ አሉ። አሮኖ ሀው መረጃ ቴሌቪዥንን አካባቢ ማንነት ሊሰጡ የፈለጉ በይፋ ሲቃወሙኝ ነበረ እና ፎሎወር አንስተዋል። በጣም ቅርብ ጊዜ ነው መልሰው ራሱ ፎሎ ያደረጉኝና እና አይቲሳ አንፌር አስረስ ሲጠቃ ዝም ብልሃል የሚለውን አልወስደውም። ቤቴ ቅድም ያልሽውን ጊዜው ነው ብዬ ባሰብኩ ጊዜ እንትን ብያለሁ፣ ሪያክት አድርጌያለሁ። የአብዛኞቻችሁን ያህል ግን ኮንትሪቢዩሽን ላይኖረኝ ይችላል። ሰው በዛ ቢታረም ለማለት ነው። ነገም ዛሬም ወንድሞቼ ከተጠቁ ከየትኛውም አደረጃጀት ያሉትን ለመከላከል እወጣለሁኝ። ግን ያው እኩል አናስብም እና ወቅቱ ባልነው ጊዜ ነው ሁላችንም እንወጣ። አንዳንዶቻችን እንቀድማለን፣ አንዳንዶቻችን እንዘገያለን። በዛ ቢያዝልኝ ደስ ይለኛል። ታንኪዩ። የማን ተራ ነው? ፍታራሪ ካልተመለስክ አሌክስ ፋኖን አስወርዳችሁት ነው? ማን ነው? የማን ተራ ነው? ካልተሳሳቱ ሰው በጣም የተቀየረ ስለሆነ አሌክስ ያንተ ተራ ነው። አሌክስ
ከይቶር ልጅና ከአሌክስ ማን ነው የሚቀደም? ፍታራሪ ዝም ስላልክ ነው ባይዘው አሌክስ ፋኖ አስወርዶት ከሆነ አይ አስወርደውት ነው እና እኔንም አስወርዱ እያሉ ነበረ። እስኪ ሞዴሬተሮችን ቼክ አድርግ። ጽፏል ከታች አሌክስ ፋኖ። ከዛ ውጭ ግን ዶክተር ስለሽ የሚቀድመኝ ይመስለኛል። ተናግሮ ከሆነ ልቀጥል። ሌላ የሚቀድመኝ ሰው ካለ ቅድሚያ ሊወስድ ይችላል። ኦኬ አሌክስ ፋኖን ያስወረዳችሁት ለምን? እሺ አይ ቲንክ ዶክተር ስለሽን አንተ ተቀድመዋለህ አሌክስ፣ የምትፈቅድለት ከሆነ አዎ። አሌክስ ፋኖ መጣ። ኦኬ ቀጥል፣ ያንተን መስማት ፈልጋለሁ። ኦኬ አመሰግናለሁ። መጀመሪያ ምንድነው ስሜትህ በዚህ ድርጅት መፈጠር? ይሄ ድርጅት ቻሌንጅ የሚያደርጉት ምን ይጎለዋል? ምን ያካት? ምን ይጨምር? ምን ቻሌንጅ አለበት? ምን ይዞልን መጥቷል? ስለኛ እንደው ከዚህ ፐርስፔክቲቭ አውራ። ሌሎችን ለመተቸት አንሄድ፣ ጀስት ከራሳችን ፐርስፔክቲቭ ብቻ ነው። ጥሩ። ድርጅቱ የአማራ ፋኖ ብሔራዊ ኃይል እንግዲህ በብዙ ድካምና በብዙ ልፋት ብዙ መስዋዕትነት ተከፍሎ ብዙ ደጋፊዎች ብዙ ጊዜያቸውን አጥፍተው መሬት ላይ ያሉት ታጋዮች ብዙ ደክሞ ያመጡት ድርጅት ነው። ለአማራ ትልቅ ተስፋ ሰንቆ የመጣ ድርጅት ነውና ይህን ድርጅት ስደግፍ በሙሉ ልቤ ነው የምደግፈው። ምንም ጥርጣሬ ሳይኖር፣ ምንም ወደኋላ ሳልል ሙሉ ለሙሉ የምደግፈው ድርጅት ነው። ይሄ ድርጅት እስከዛሬ የመጣንበት የ2 ዓመት የትግል ተጋድሎን በላቀ ደረጃ በከፍተኛ ደረጃ ወደፊት ወደምንሄድበት ወደ 4 ኪሎ እና የአማራን ጥቅም ሙሉ ለሙሉ በአሸናፊነት ለማረጋገጥ የሚወስደን ትክክለኛ መንገድን የያዘ የትግል አቅጣጫ ላይ እንዳለን የሚያረጋግጥልን ድርጅታዊ ቅርጽ ነው ብዬ አስባለሁ። እና እኔ ሙሉ ለሙሉ ነው የምደግፈው። ይህንን ድርጅት የማስጠበቅ የሁላችንም የአማራ ብሔርተኞች ኃላፊነት ነው ብዬ አስባለሁ። በተለይ በዚህ በዲያስፖራ እና በሶሻል ሚዲያ ያለን ሰዎች ይህንን ሚዲያ የምንጠቀም እስከዛሬ በገንዘብ በአድቮኬሲ በሀሳብ የምንደግፍ ሰዎች የዚህን ድርጅት መምጣት ተከትሎ እስከዛሬ የፈጠረውን አቅማችንን በላቀ ደረጃ ተጠቅመን ይህን ድርጅት የምንጠብቅበት ብዙ አይነት ጸረ አማራነት ብዙ አይነት በአማራ ጫንቃ ላይ ወደ ስልጣን መምጣት የሚፈልጉ አካላቶች እንዳሉ ላለፉት 2 ዓመታት በተለያዩ አውዶች አይተናል። ከዚህ ከአፋድ ጋር ተያይዞ ከፋፍድን ጋር ተያይዞ ከተለያዩ አይነት አደረጃጀቶች ጋር ተያይዞ ከግንቦት 7 ጋር ተያይዞ ራሱ ብልጽግና በአዴን በተለያየ ቅርጽ እየመጣ ያንን ስንከላከል ነበርና ይሄንን ሁሉ ዙሪያ ገባውን የተመለከተ የአማራ ብሔርተኛ ኮንስቲትዩንሲ ስላለን ይሄ ኮንስቲትዩንሲ ይሄንን ድርጅት የመጠበቅ ሙሉ ኃላፊነት አለበት፣ ግዴታና ኃላፊነት አለበት ብዬ አምናለሁ። ስለዚህ በዛ አኮርዲንግ ነው የሚሄደው። ስለዚህ ወደፊት ይሄ ድርጅት አሁን በተፈጠረው የዚህ ኮሌክቲቭ ሊደርሺፕ ጊዜውና ወቅቱ በሚመጥ ነው። ምናልባት ለአማራ ብሔርተኛው አዲስ ሊሆን ይችላል። ይሄ እንደዚህ አይነት ድርጅታዊ መዋቅር እስከዛሬ ከምናውቀው ከመደበኛው የድርጅታዊ አወቃቀር ለየት ያለ ነው። ምክትል ዋና በሚል ምደባዎች ውስጥ ካለው ኮንቬንሽናል ከሚባለው ወይም ደግሞ መደበኛ ከሚባለው አወቃቀር ይሄኛውም ደግሞ ኮሌክቲቭ አወቃቀር እስከዛሬ በዓለም ላይ ባሉ የትግል አታጋይ ድርጅቶች ውስጥ የመጀመሪያ እንዳልሆነና ውጤታማም እንደሆነ አረጋግጠናል። ስለዚህ የፋኖ የትግል እንቅስቃሴ ዛሬ ላይ ይመጥናል ብለው መሬት ላይ ያሉ ፋኖች አውጥተው አውርደው መዝነው ለክተው ለነሱ ይበጀናል፣ ይህንን ብንጠቀም ጊዜውን አልፈን ተደራሽ ለሚያደርገን ወይም ደግሞ መዳረሻችን ለሆነው ኦብጀክቲቫችንን ሊያስገኘን ወደሚወስዱ ቦታ ይወስደናል ብለው ስላመኑበት እኛም ደጋፊዎቹ ስላመንበት ይህንን የኮሌክቲቭ ሊደርሺፕንም ሙሉ ለሙሉ ከድርጅቱ አወቃቀር ጋር ተቀብለናል ማለት ነው። እንግዲህ ይሄ በተግባር ነገ ከነገ ወዲያ እስከዛሬ በዚህ የጋራ ኦፕሬሽን በሚሰራበት በዘመቻ ውስጥ የአራቱንም ቀጠና ያሉ የፋኖ አደረጃጀቶች በርዕዮተ ዓለም ላይ በትግል መስመር ተመሳሳይ የሆኑ አካሄዶችን ሲከተሉ የነበሩትን ሞር የሚያጠናክር ስለሆነ በጣም ውጤታማ ያደርጋል። ምንም ቅንጣት ጥርጥር የለኝም። የዚህ ድርጅት መምጣት የዛሬ ወር ከነበረን የዛሬ 2 ወር የዛሬ 6 ወር ከነበረን የተጋድሎ ድሎችንና ውጤታማነትን በጣም እንደሚጨምር ምንም ጥርጥር የለኝም። አሁን የኔ ጥያቄ የሚሆነው ይሄንን ይዤ ወደፊት መሄድ ነው የሚፈልገው።
ይህንን ይዤ ወደፊት እንዳልሄድ የሚከለክለኝን አካል በእኔ አደረጃጀት ውስጥ ወይ የኔ ድጋፍ ሰንሰለት ውስጥ ጥርጣሬን እየፈጠረ ሙሉ ድጋፍ እንዳይኖረኝ ኮንስቲትዩንሲውም ጋር ሁሌ እንድላፋ የሚያደርገኝ አስተሳሰቦችን የሚያመጡ ሐሳቦችን የሚያመጡ ሰዎችን ለመቃወም ይሄ ድርጅት ከመጣ በኋላ ዝግጁ ነኝ። ኢቭን በብሔርተኛ ሰንሰለት ውስጥ ሆነው እንኳን በዚህ ድርጅቱ ላይ ጥርጣሬ እንዲኖር የሚፈልጉ አካላቶች እነሱ አምሮ ላይ ጥርጣሬ ሊፈጠር ይችላል። ኮንስቲትዩንሲውን ደግሞ ወይም የዚህ የብሔርተኛውን ማህበረሰብ አቀፍ ውስጥ ግን መጥተው ጥርጣሬያቸው ማስረጃ ሳይኖረው ተጨባጭ የሆነ ማስረጃ ሳይኖረው just speculation አሁን ሁለት ዲቪዥን ነው የሚታየኝ። አንዳንዱ በቃ ያሁኑን ተቀብለናል፣ የሆነ ነገር መንገጫገጮች ነበሩ ተቀብለናል፣ ወደፊት እንዳይፈጠር ነው የምንጠራው። ወደፊት የዚህ ከኮሌክቲቭ ሊደርሺፕ ወደ መደበኛ አደረጃጀት መዋቅር ውስጥ በሚኖረው ትራንዚሽን ውስጥ መደላደል ላይ እንዳልጎዳ እንዳልበደል ይሄ የሴራ ኤክስቴንሽን ሄዶ እንዳይጨቁን እንትን እንዳያነሳ ምንድነው ውሃ እንዳይዝ ሴራው ካሁኑ መከላከል ነው የሚያደርገው የሚል ክንፍ አለ። አሁን ላይ የተረዳሁት ምክንያቱም ካፈርኩ አይመልሰኝ ነገር አለ። አሁን ካፈርኩ አይመልሰኝ። እንደውም ትናንትና አንዳንዶቹ ቻሌንጅ ሳረጋቸው ለምን ቀድመህ አልነገርከንም፣ ለምን የዛሬ 2 ሳምንት አልነገርከንም እንደዛ ብላ የሚሉ በጣም አሁን ቅድም መታ ተናግራ ነበረች ማለት እድል መች ሰጣችሁን ነው። ይሄንን እኮ ኤክስፔል ለማድረግ እድል አልሰጣችሁን። ፕሮቴክት ነው የተደረገው። አንድ ግለሰብ ፕሮቴክት ተደረገ። ያ ግለሰብ ካለ ማስረጃ መሬት ላይ ያሉ ፋኖችን ከባዴን ጋር አሶሺየት አድርጎ ካለ ማስረጃ ምናደንቀው ልጅ እኮ ነው። ልጁ በንግግሩ በጣም ብሪሊያንት የሆነ ልጅ ነው። ግን ካለ ማስረጃ ተነስቶ መሬት ላይ ያሉ ፋኖችን ምንድነው ባዴኖች ናቸው ከባዴን ጋር አሶሺየት የባዴን ተላላኪዎች ናቸው ወሎ ፈርስት ናቸው ብሎ ከጻፈ በኋላ እሱ ፕሮቴክት ከተደረገ እኛ ቻሌንጅ ለማድረግ ስንሞክር እንዲህ ሳይሰፋ አሁን ማጠፊያ ሲያጥራቸው አንዳንድ ድምጾችን ለማምጣት ሞከሩ። ያም በቂ አይደለም፣ በቂ ማስረጃ አይደለም። መሬት ላይ ያሉ ፋኖችን ከዚህ የድርጅት ምስረታ ሂደት ጋር ሴራ ውስጥ እንደነበሩ የሚያረጋግጥ ምንም የለም። ቢኖር ቅድም አንተ እንዳልከው እኛም ወተን ተቃውመን ይሄንን ጉዳይ እናስቆም ነበር፣ ወይም ደግሞ አትሊስት ጥረት እናደርግ ነበር። ግን እኛ ባላመንበት ነገር ማስረጃ በሌለን ነገር ከነሱ ጋር እንድንቆም ፈለጉ። አልሆነም፣ ልንቆም አልቻልንም። እነሱንም ለማስቆም ሞከርን፣ ሊሰሙን አልቻሉም። ዛሬ ላይ ማጠፊያ ሲያጥራቸው እንዳልኩ ሁለት አይነት ክንፍ ይዞ መጥቷል። አንደኛው በቃ ያሁኑ አልፏል፣ ድርጅቱን እንቀበላለን፣ ግን ለወደፊቱ የዚህ እንትኑ ትራንዚሽኑ ስለሚኖር ካሁኑ የሚዲያ ክትከታ እናርግ ነው። የሚዲያ ክትከታ እናርግ፣ ይሄን ሴረኛውን ሶሻል ሚዲያ ያለውን ቡድን እንከትከት ነው። የኔ እይታ ደግሞ እዛ ላይ ቢሆን ትልቁ ችግር ምንድነው? ሙቪንግ ፎርዋርዱን ያስተጓጉልብኛል። ይሄንን እኛም አለን እኮ የድርጅቱ ደጋፊዎች፣ የዚህ አማራ ፋኖ ብሔራዊ ኃይል ደጋፊዎች እኛን አውትካስት ያደርገናል። አዚፍ እነሱ ብቻ እንደሚጨነቁ እነሱ ብቻ ለአመራር ለነሱ ለሚያምኑት አመራር ተገዢ ወይም ደግሞ ተቀብልነት ያላቸው እነሱ ብቻ እኛ የሌለን ያስመስሉታል። ስለዚህ ያም ስህተት ነው። ሁለተኛው ክንፍ አሁንም በዛ የጸና ነው። አሁንም የዚህ የድርጅት መስራት ሂደቱ ማጭበርበር አለበት፣ ሴራው አሁንም አለ። ሴረኞቹን እናንተ የድርጅት ደጋፊ የሆናችሁት ለመሸፋፈን እየሞከራችሁ ነው ብሎ በጽኑ የሚያምን ነው። ልክ እንደ ቅድሙ ሁለተኛው ግሩፕ ግለሰብ ማለት ነው። ዘራጊውን እንደተናገረው ነው። እሱ አሁን የቤተልሔምና እሱ ይለያያል። ለኔ እሱ ኢቭን አሁን የተመሰረቱበት ድርጅት ራሱ በማጭበርበር ነው አልቀበልም የሚል ነው። ግን ከቤተልሔም ጋር መጋጨት ስለማይፈልግ ድርጅቱ ጋር እኮ አይደለም ይላል። ስለዚህ ሙቪንግ ፎርዋርድ ይሄንን ማስረጃ በስነ ስርዓት አመጥቶ መሬት ላይ ያሉ ፋኖችን አሶሺየት አድርጎ የተናገሩታቸው ነገሮች ክሊር አውት ካላረጉ ያንን ሴራ ለሚለውን ድሮፕ አድርጎ ድርጅታችንን እንጠብቅ፣ በጋራ እንስራ፣ ሴረኞችም ካሉ በጋራ እንድንታገል ሁላችን እንዘጋጅ የሚል መልእክት ከነዚህ ወንድሞቻችን ጠብቃለሁ። በጋራ ይሄን ድርጅት ለማስጠበቅ አለበዚያ የዚህን ድርጅት ሳኒቲ ለማስጠበቅ ሲባል ሴራ አለ ብሎ የሚጠቁመውን አካል እኛም ከመታገል ወደ ኋላ አንልም። ይሄን ለማሳወቅ እፈልጋለሁ። አማራ ዛሬ በጣም አመሰግናለሁ። ታንኪዩ። የየራሳችሁን የግል አቋማችሁን ነው እየተናገራችሁ ያላችሁ። የሁሉም ድምፅ የአማራ ድምፅ ነው። ሁሉም የተለያየ አመለካከት ሊይዝ ይችላል። አማራ ዛሬም የራሱን ስታንድ ቅድም ክሊር አድርጓል። በተግባር ዘመነ አለህ ማነው ከዩተር ልጅና በተግባር ነው። ዶክተር ስለሺ ትቀድማለህ። ዶክተር ስለሺ ቀጥል።
ዶክተር ስለሺ ብቻ ይቅደመኝና እኔ ቀጣይ አወራለሁ። እሺ ዶክተር ስለሺ ቀጥል። እንግዲህ አይ ሆፕ በደንብ እኔ ኮንሰርን ስላለኝ አንደኛ ከአደረጃጀት እንግዲህ ምንድን ሊገጥመው ይችላል ነው። መጀመሪያ የራሴን አቋሞች እናገራለሁ። እንደ አመሰራረት ኮሌክቲቭ ሊደርሺፕ ጥቅም እንዳለው ሁሉ በጣም ብዙ ጥቅም አለው፣ አድቫንቴጆች ያሉት እና ምንድነው ችግሩ ደግሞ ወረደ ካንስ የሚለውን አያለው። ግን አሁን ደግሞ ሬላቲቭሊ አሁን ካለው ተርሞይል ጋራ እንደው ንቀን ከተውነው በጣም ችግር ስለሆነ ምክንያቱም ቅራኔ እያነሳ ያለው አካል ተሞክሮ ያለው ነው። ተሞክሮ ያለው ስላችሁ እና አሁን በዛ ያለው ፐርሰንቴጅ የአማራን ብሔርተኝነት በማቀንቀን በመደገፍ በመገንባት ረገድ ትልቅ ሚና ያለው ፓርቲኩላርሊ ደግሞ የአማራ ሕዝብ አንድ ሆኖ እንዲወጣ ምሳሌነት የተጫወተ የጎጃም የአማራ ፋኖ ጎጃም ላይ ያለን ሲረዳ የነበረ ያንን አንድነት እንዲመጣ በጣም የጣረ እዛው ላይ በጣም ምክንያቱም አማራ ፋኖ በጎጃም አንድ ለመሆን በጣም ብዙ ፈተናዎችን አልፎ ነው። ዝም ብሎ በተአምር ምናምን የተፈጠረ አይደለም። በዛ ረገድ ገንዘብ፣ እውቀት ብዙ ነገሮችን አፍስሶ ተሞክሮ ያደረገና አንድነቱ ላይም በሁሉም አቅጣጫ ሲሳተፍ የነበረ አካል ነው። ተቃርኖ ያመጣ እና ልክ እንደ ቀላል ዝም ብለን ካየ ነው እና ኢንኢኳል የሆነ በስህተት ተሳስተን አንዳንድ ጊዜ ኮምፔር ስናደርገው ከአፋድ ደጋፊዎች ጋር ምክንያቱም የተለያየ ስብስብ ነው። አፋድ ራሱን የቻለ በእስክንድር ነጋ ዙሪያ ያለ የአማራ ብልጽግና አለበት without a doubt ከናያና ጋራ ጥምረት የፈጠረ የሰኔ 15 ድንኳን ያልነቀል ምናምን አካል like የተለያየ ኢንትረስት ያለው ግሩፕ አንድ ላይ ሆኖ ነው ወዳም አማራ በአብይ እየተገዛም ከአብይ ጋራ ታክቲካል አላያንስ የፈጠረም አካል አለበት። ከዛ ጋራ ልናነጻጽረው አንችልም። በጣም አደገኛ ሙቭ ነው ማስተዋል ካልቻለን እና መደማመጥ ካልቻለን። እኔ ብዙ ጊዜ ተናግሬያለሁ። ዝግ ስብሰባ የሚያዳምጥ የለም። I promise you one thing ግን ይሄ ከቀጠለ በዚህ መልኩ ችግር አያመጣም ብላችሁ ካሰባችሁ አደረጃጀት ትግል ያውም የጥጥቅ ትግል የጀርባ አጥንቱ ህዝብ ነው። ይህ ሶሻል ሚዲያ ላይ ቅራኔ የሚያቀርበው አካል የህዝብ አካል ነው። ዶን አንደርማይን ኢት በጣም ኢትስ ዴንጀረስ። ዶክተር ስለሺ ይቅርታ ወንድሜ አቃላይ አንተን ኢንተራፕት ማድረግ በጣም ትክክል አይደለም፣ ደስ አይለኝም። ግን እኔ አሁን ፐርሰናሊ ምንም ዛሬ እያረኩ ያለሁት የሰው እንዴት ወደዚህ ተስቦብኝ ነው አጀንዳው እንጂ ምንድነው ሪያክት በዚህ ላይ ሪያክት እንድናደርግ እንኳን እድል አልተሰጠንም። በነገራችን ለዛ ነው እንትን ነው አይደለም። ግን ካነሳው አይቀር ዋን ኦፍ እኔ ትረስት ማድረግ አማራ ነኝ እኔ ኢናፍ ኤቪደንስ ይሄንን ይዞ የመጣ ፊት ለፊት ይዞ የመጣ ሰው አለ። በግልጽ ስሙን መጥራት ስለማልፈልግ ነው። በቃ ኢናፍ ማስረጃዎች ካሉ አብረን እንታገል። አለዛ እየታመስን በጣም ጥሩ አጀንዳዎቻችን እያለፉ ነው ያሉት። አሁን በቃ በግልጽ ይምጣና ይሄ ተብሎ ኔትወርክ ሆኖ በደንብ ተሰርቶ ይምጣልን። እንደዛ ከሆነ ሁላችንም እንታገል። እኔ ይሄን ያልኩኝ ከመሬት ወጥተው መግለጫ ይስጡ ምናምን አይደለም። ኢቭን በሃይንድ ዘ ከርቴን የተሰራ ስራ አለ ከተባለ መረጃዎችን ብናያቸው፣ አንተስ እንደዚህ አይነት ተጨባጭ ነገር አግኝተህም ከሆነ ፕሊዝ ሼር ዊዝ አስ እና አሁን ይህንን ማነጋገር ነው መሰለ። አሁን እንደዛ አይነት መረጃ አለ ብዬ ክሌም እያደረግኩ ነው። እንደዛ አይደለም። አንዳንድ ነገሮች ሊኖሩ ይችላሉ። የስ በአደባባይ ለመሸር ማደርገው ነገር ነው አይደለም። እሱ ብቻ አይደለም። ቀደም ስነግር ምን ነው እየነበረ መሰላችሁ? አዳምጡ። አሁንም እንደ አስተያየት ነው። የአማራ ልጆች፣ የአማራ አንድነት፣ የአማራ ሰው ህዝብ እንዲያሸንፍ ከሆነ የምትፈልጉ የግል አስተያየት ምናምን፣ ምክንያቱም መስተካከል ያለበትም ነገር አለ። በቀደም ለታ ወደዛ ከመግባት በፊት እንዲያሸንፍ ከሆነ አማራ የምንፈልግ ስህተት ተፈጥሯል፣ ቅራኔ አለን የምንላቸውን ነገሮች ይዘን በዝግ ነው መነጋገር ያለብን። አደባባይ ላይ ለምን ነው ይዘን ነው? ይኸውልህ ካለ ቅራኔው በአደባባይ መረጃ አምጡ ብለህ ጠይቀ የአማራ ገበና የአማራ ቆሻሻ ጨርቅ አደባባይ ላይ እንዲታጠባል ነው ወለው እንደዛ ነው። ዶክተር ስለሺ አልቆመም እኮ እንትኑ እኮ በአደባባይ ይዘውት መጥተዋል እኮ አጀንዳው እኮ አለ።
ማስረጃውን የሌለው እንጂ አጀንዳው በይፋ መጥቷል አይደለም። አይወል አሁንም በዚህኛው በኩል የሚወረወሩ አጀንዳ አሁን እኮ አንተ እዚህ ጋር በድፍረት መጠው የተናገሩትን ነው። እኔ አንድ ነገር ለምሳሌ ልንገርህ፣ ከሌላ አቅጣጫ ደግሞ የሚነገር አይ መጀመሪያው ምርጫ ያውም ዲቴይልድ የሆነ ነገር ይነግረዋል። 29 ሰው እንደዚህ እከሌ መሪ እከሌ ምክትል እነ እከሌ አልገባም ብለው ቀርተን ያዝ ነው አለ የተቀመጠ። አሁን ያንን መሰረት አድርጌ ይዤ ወጥቼ ስጨቃጨቅ ምናምን አታየኝም። ምን እየሆነ ነው መሰለ፣ በአንድ በኩል ብቻ አይደለም ይሄ ቅራኔ ያለው፣ በሁለት በኩል ይጦዛል። ከዚህ በኩል ትክክለኛ ያልሆነ ኢኩቫለንስ ለመስራት ይሞከራል። አሁን ለምሳሌ አንተ ምን አልክ? አይ ይቅርታ እንዴ ዶክተር ስለሺ ሞዴሬተር የተቀላቀለ ኦዲየንስ እንዲኖረኝ ነው ኢንከሬጅ ማድረገው እና ከሁሉም አካባቢ ያሉ ኢንተረስቶችን አኮሞዴት አድርጉልኝ ፕሊዝ፣ ሲመጣ ማለት ነው የተለያየ ቪው ያላቸው አማሮችን እንድናድግበት ለማለት ነው። ታንኪዩ ዶክተር ስለሺ ቀጥል። ይቅርታ በጣም ዶክተር ስለሺ አሁን እንትን ነው በደንብ አድምጥ። እዚህ ጋር መሰለህ አንተም ራሱ ሪፍሬም እንድትደረግ የመፈልጋቸው አንዳንዱ ነገሮች አሉ። ዘመነ ካሴ የሆነ ወቅት ላይ እከሌ የሚባል ሚዲያ ላይ ነበረ። ስለዚህ እከሌ ቢመጣም አሁን ችግር የለውም። በዛ ወቅት ሲቹዌሽናል ነው ፖለቲካ አይደለም። እኔ እዛ ላይ ብዙ አስተያየት አልሰጠውም፣ ተቆጥቤ ዝም ብዬ ነው ያለው። ሪያሊቲው ግን በወቅቱ ያ ሚዲያና ያ ወንድም የአማራን ትግል ይደግፋል ብቻ ሳይሆን ሲተች የነበረው አካል የአማራ ብሔርተኝነትን በፍጹም ጉልበቱና ቀናይነት ለማጥፋት ይታገል የነበር ነው። ብሔርተኝነቱን በአገር አጥፊነት በዘረኝነት ይከሰዋል። የእስክንድር ነጋ ወይም የአፋድ ውድ ኦፖዚሽን ነው ማለት ነው። ኦፖዚሽን ነው። ኦፖዚሽንህን በምን አይነት መልኩ ምርጫ ጭበርብሮ ሄዶ ብሔርተኝነቱን ሰልቅጦ ኢትዮጵያን ለማተረፍ ምናምን ብሎ የተጫወተበትን ሴራ እዛ ጋር አንተን አስተያየት ለመስጠት የሄድክበት ሚዲያ ላይ ዛሬ ከተለያየ ቀጠና ላይ ሆነ ፓርቲኩላርሊ ደግሞ ጋሻ አሰግድን የሚያክል ሲያዝብን ሁላችን ተርበተበትን ዘመነ ካሴ ወጥቶ መግለጫ ወጣ። ኦልራይት ከዛስ ምን ሆነ? ወደ አንድ ተመጣ። ወደ አንድ ስትመጣ ነጥሎ ወደ አንድ መጣህ። አንድ ድርጅት እያቆምክ ነጥሎ የሆነ አካባቢ ላይ ያለን መሪ መሰሪ ነው ዘረኛ ነው ምናምን ይሄውን ብሎ የሚናገር ልጅ ነው እኮ ዘመድኩን አይደለም እንዴ? መሰሪነቱን አሁንም አልነቀውም አልተወውም ይላል። ግን አንድነቱ ረገድ ላይ ደግሞ ረጅም ርቀት ሄዶ አስረስ ሰርቷል ምናምን ብሎ ሊደልል ይፈልጋል። ይኸውልህ በግልጽ በአደባባይ ወጡ ጎጃም ላይ ያሉ አመራሮችን አሁንም የሚነቅፍ ሚኒንግ በአንድነቱ ዙሪያ ውስጥ በአንድነቱ ውስጥ ያሉ ትልልቅ የአማራ መሪዎች በአራቱ ቀጠና የነበረው እኛም እንደግፈው ብሔርተኛ ብለን የምንለው አካል አንድ ነው። አንዱ ላይ ስትዘምት ሌላው ጋር እንደዘመትክ ነው። አይ ሌላው ላይ ስትዘምት ለእኔ አድቫንቴጅ ሚዛን ያስደፋልኛል ብለህ ሄደህ የምትሰራ ከሆነ ያህ ሌላ ምክንያቱም የሚያመላክተው ሌላ ነገር ስላለ ፖለቲካ መረጃ ስላለ ብቻ አይደለም። ነጥቦችን ታያይዛለህ። ይህንን መራር ሀቅ አውርተን ተነጋግረን ተሞክሮ ያላቸውን ሶሻል ቤዞች ምናጣ ከሆነ ትግሉ ወደፊት ሊራመድ አይችልም። አፕራምሽ መሬት ላይ ተነግሯል በአደባባይ በዚህ ረገድ በሶሻል ሚዲያ ላይ ተጽዕኖ ሲፈጥሩ የነበሩ እንደ ዶክተር ኪኖ አይነቶች መረጃ አላቸው ወጣው እንደዚህ አይነት መረጃ አለን ብለው ሲናገሩ ነበሩ። ለምሳሌ ዲማንድ ቀርቧል። ዲማንዶች ግን ሲቀርቡ መጀመሪያ ፕሪሊሚናሪ የሆነ ስራ ተሰርቷል። የማሸማቀቅ ገጽታን የማጠልሸት እኔ በዚህ ረገድ ዩሪን በጣም የምወደው ማከብረው እንደ ረጅም ርቀት ሄዶ የዘመነ ካሴን ገጽታ ጎጃም ላይ ያሉ ወንድሞቻችንን ገጽታ ሪከቨር ለማድረግ ሰርቷል ከብዙዎቻችን ጋር ሆኖ ያ ግን በቂ አልነበረም። አብሊ ነጥቤ ምንድን ነው? በወከባ የተደረገ ነገር ካለ ከለለም ለማጥራት ምንድነው ማድረግ ያለብን? ለምንድን ነው ዝግ ስብሰባ ማናደርገው? እኔ እዚህ ጋር የሚያዳምጡ አሉ ብዙዎች በውስጥ የጠራችሁን ልትቆጡን ምናምን አላችሁ አይደል? ለምንድን ነው ይሃ መድረክ ሌላ ስብሰባ ጠርቶ ቅራኔ ያላቸውን በጨዋ ደንብ በየተራ አንደኛ ሴሽን ቅሬታው ይቅርብ፣ ሁለተኛ መረጃ እናምጣ፣ መረጃ የሌለው ይውድቅ ይሁን፣
ሁለተኛ ቀን መጠን መፍትሄ ደግሞ ተነጋግረን ይቅርታ ተጠያይቀን ድርጅቱን ምን እንትን ምንልበትን መንገድ በዝግ ማናደርገው ለምንድን ነው? እኔ በሁሉም በኩል ነው፣ እኔም ጭምር ቤትም ጭምር ሃይማኖት የሚባለው ወንድም ጭምር ሁላችንም እንትን እያከክንን ያለ ነው። ለህዝብ እያሰብን አይደለም። ይሄን ነገር ብናደርግና በዝግ ተወያይተን መጠን እንትን ብንል ነው እንደ አቋም። እኔ ድርጅቱ ድርጅቴ ነው፣ ዛሬ አይደለም የተመሰረተለት። ከዚሁ ጋር አያይዥ ቅድም ቤቲ ተሳስታችኋል ብላ ካንተ ጋር እኔ አልተሳሳትኩም። ትክክለኛ ነገር ነው የተናገርኩት። እኔ የተናገርኩት ነው የሆነው። የነበረን ኢንፎርሜሽን እንደዚህ ነው ብለን ተናግረናል። እከሌ የሚባል መሪ ተመርጧል ሳይሆን 13 ካቢኔ ያለው እንደተመረጠ አመላካች ነገር ነበረ። እረፉ በይደር ይያዝ ነው ያለው አይደለም እንጂ እከሌ የሚባል ኤክስክሉሲቭሊ በሊቀመንበርነት በምክትል ምናምን አላልንም። እኔ አላልኩም። ለምሳሌ ምንድነው ያልነው? ቀድማችሁ ቅራኔ ቢኖርም እንኳን መሬት ላይ የሆነ ነገር ሳይደርስ ሳይመጣ ችግር እንኳን ቢኖር ወደ ቀጠናቸው ሳይመለሱና ለጠላት ለሚጋለጡበትን መድረክ ነው የፈጠርነው። ያ ሳይሆን አይሁን አልን። በበነገታው ወዲያውኑ ድርጅቱ ተቋቋመ ተባለ። ወዲያው ያ ነገር ወጣ። ምክንያቱም የኛ ጮት ስለነበረ ያን ለማርገብ ነው። ይኸውላችሁ ማን ቀድሞ ወጣ ማን በኋላ መጣ እንደዛ አይደለም። ሁላችን የምንወጣበት የምንዘገይበት ምክንያት አለ። ለኔ ሃርሞሞ በጣም ወሳኝ ነው። መተንፈስ አለብህ፣ መተኛት አለብህ። ሰው ነህ፣ ስሜታዊ ኮልቶን ትችላለህ። የህይወት ዋጋ የሚያስከፍልን ትግል መጠን ዝም ብለን እንደፈለገን መመንዘር አንችልም። ተው ስንባል ምክንያት አለው። መሬት ላይ ስራ ያበላሽ ሊሆን ይችላል። የህይወት ዋጋ እያስከፈለ ሊሆን ይችላል። እንቅፋት እየሆነ ሊሆን ይችላል። ኦኬ ያንን ነገር ምክንያቱም ይኸውላችሁ ተው ከተባልን በኋላ ስለተናገርን የጨመርነው ነገር አለ ብዬ ብዙ እንትን አለ ብንነጋገር ኑሮ መድረኩ ግን ሰፍቶና ተፈጥሮልን ከጀርባ ትልቅ መፍትሄ እናመጣለን። ለመሰላችሁ ተነጋግረን በዝግ ከጨረስን በኋላ እንደ መፍትሄ የምንለውን ነገር የተወሰኑ ሰዎች መርጠን ጽፈን ያሰብነውን ትችትም ከሆነ ከሙሉ አክብሮት ጋር መላክ ይቻላል። ማስተናገድ አለባቸው፣ ወንድሞቻችን ናቸው። የመናገር አስተያየታችንን የመግለጥን መብት ሊያስጠብቁልን ነው ህይወታቸውን ገብረው እየተዋጉ ያሉ። ፈላጭ ቆራጭ ምናምን ሊሆን ብቻ አይደለም። ከዚህ አንግል እንድታይልኝ ይፈልጋል። ይኸውላችሁ ወንድሞች እህቶች፣ ይኸውልህ አድበስብሰ ነው ተው ተብሎ የሚመጣ ነገር አለ ብዬ አላምንም። እንደ አቋም ግን እንድትይዙልኝ የምፈልገው ማንኛውም የአማራ ልጅ ይሄንን ድርጅት ምሬ ከቤተ አማራ ወሎ ጎጃም ላይ ስንሽ ቅርብ ነው ብለው ሸዋ ከዛ ሁሉ ርቀት መጥቶ ምናምን ቋራ ላይ ቁጭ ብሎ ህይወቱን አስይዞ የመሰረቱትን አደረጃጀት ችግር ቢኖረው ደባ ካለው የለም እያልኩ አይደለም፣ ሊኖርም ላይኖርም ይችላል። እኔ በዚህ ላይ እንትን መስጠት አልፈልግም። ግን የዝናቡን ኢንተለጀንስ፣ የዘመነ ካሴን ኢንተለጀንስ፣ የነባየን የነ ደሳለኝን ኢንተለጀንስ ምናምን እንደ መስደብ እንዳይሆን ይሄንን ሴራ እጅ መጠምዘዝ ይቁም ከተባለ መነጋገር ይቻላል። ግን እነሱ እንደው ዝም ብሎ ኦሎፈሳድን እጃቸው ተጠምዝዞ እንደፈለጉ የሚነዱ አይደሉም እና አይደሉም እኮ እንዴ የህዝብን አደራ እነኚህ ሰዎች ቅድም ነግሬያቸዋለሁ። ተሞክሮ በተለይ ጎጃም ላይ ያለው ትልቅ ተሞክሮ ያለው የሰው ህይወት ገብሯል። የሰው ህይወት ገብሮ ያቋቋመውን ተቋም በእጅ ጥምዘዛ እከሌ እንደ ስለማሰኘት ሁሉ አፈርሶ እኔ በዛ አይነት ደረጃ አልንቃቸው። therefore መጣው ገጸ በረከት አለ ሲሉ እቀበላለሁ፣ ተቀብያለሁ። ደስ ብሎኝ የተቀበልኩት ከዛ ቀን ጀምሬ ድርጅቴ ነው። ብዙ ቦታ ግን ቅራኔ የሚቀርብበት ቦታ ላይ ስደርስም ሲሄድም ምሰማው ይሄን ነው። እኔ ቤቲ ድርጅቴ አይደለም ስትል ሰምቻት አላውቅም። ለምሳሌ በላይ ዘመነ ብዙ ትችት ይቀርብበታል፣ ድርጅቴ ነው የሚለው። እሱ ብቻ አይደለም ጀነራል ተፈራ ማሞን መሬ ነው ይለዋል። ልክ እኔም መሬ ነው። ከዚህ አንጻር የስለሺ አቋም ይህ ድርጅት ድርጅቴ ነው። ይህን ድርጅት መጠበቅ ያለብን በህይወታችን ነው።
ልናመልከው ምናምን አይደለም አማራ ይድንበታል ብዬ ስለማምን ግን ይኸውላችሁ አማራ ልጆች ችግር አለ ብላችሁ የምታምኑ የኛ ህዝብ ትራንዚሽናል ፔሪየድ ላይ ያለ ህዝብ ነው ይሄንን ኮንሰፕት ካልተረዳን መቼም አይገባንም ትግሉን እናበላሸዋለን አንድነቱ ፈተና ላይ ያለበት ወቅት ነው ግማሹ ኢትዮጵያዊ መሆን ይፈልጋል ግማሹን ለራሱ እንዲያስብ አድርገናል ይሄን ብቻ አይደለም ጎጥ የሚባል የፖለቲካ ምንዛሬ መሃላችን ላይ ሰንቅረዋል አማራዊ ያልሆኑ አጀንዳዎች ጣና አባይ ባህር ዳር ምናምን የሚል መጥቶ ተሰንቅሯል ትራንዚሽን ላይ ነው ራሳችን ይኸውላችሁ ሽግግር ላይ ነን እያልኩ ነው አንድ ማህበረሰብ የሆነ ወቅት ላይ ከሚያጋጥመው ወቅታዊ ችግር ሊሆን ይችላል ጥሩ ነገር ሊሆን ይችላል ትራንዚት ያደርጋል ከነበረበት አቋም ከነበረበት እንትን ወደ ሌላ ይተላለፋል ያድጋል የአማራ ማህበረሰብ ወዶ ሳይሆን በግዱ ብሔርተኛ የፖለቲካ አሰላለፍ እንዲሰለፍ ተደርጓል ይሄንን ደግፈን ወጣናል ማህበረሰባችን መሃል ላይ ተሰንጥቆ ያለ ነው ኢትዮጵያዊ መሆን የሚፈልገው ኢትዮጵያዊ እያለ በመናብ ያችን ኢትዮጵያ ማቆየት የሚፈልገውና ብሔርተኛ ሆኖ ህዝብን ላትርፍ የሚለው ራሱ እሱ ብቻ ክላሽ ያደርጋል ሌላውን ነገር ባሳጨምሩበት ስለዚህ መሬት ላይ ያለው ማደረጃጀት ያንን ሁሉ ኮንሲደር ማድረግ አለባቸው ያ ሁሉ ጭክ ተደርጎበትና ፈተና ገጥሞት መሃል ላይ ጨምቀው ያን ሁሉ አልፎ ተሻግረው ድርጅት ካመጡልን የመደገፍ ኃላፊነት አለብን ብዬ እኔ እንደ በግሌ ኃላፊነት ብቻ አይደለም በጣም ታሪካዊ ነው ኃላፊነት ትግላችን መሬት ላይ ካለው ዘመነ ካሴን ከወደድኩኝ የዘመነን ካሴ ነው መምሰል ያለበት አስረስን ከወደድኩ እንደዛ ለዚህ ነው ሶሻል ሚዲያ ላይ ያለው ብዙም ኢንፍሉዌንስ አያደርገኝም ትዳር ኤክስተንት ውሸት ፎልስ የሆነ ኢኩቫለንስ ግን ሲመጣ አስቸጋሪ ነው ስለዚህ አንደኛው ችግር ሊገጥመው የሚችለው ቅድም ያልኩ ነው ሶሻል ቤዝ ሊያጣ ይችላል ካልተጠነቀቀ አደጋ ነው ይሄንን ሶሻል ቤዝ ሊያጣ ይችላል አደባበሶ በመሄድ ሁለተኛው የማህበረሰባችን የእድገት ደረጃ ከአንዱ ምዕራፍ ወደ ሌላ ምዕራፍ እየተሸጋገረ ያለ ነው ይሄንን አንደርስታንድ አድርገን ሊመጡ የሚችሉትን ልዩነቶች በመቻቻል ብቻ ሳይሆን ቁጭ ብሎ ሳይንሳዊ በሆነ ትንታኔ እየሰጠን በመነጋገር መሬት ላይ ያለውን ደግሞ ዋጋ እየከፈለ ያለውን በማዳመጥ በማክበር እኛ ስንተችም በክብር ብቻ ሳይሆን የምንናገረው ነገር ለምንድን አልተፈጸመም ብለን አምባጎሮ የመፍጠር መብት እንደሌለን ማወቅ አለብን ትችትን ተች ኦኬ አቅጣጫ ምናምን የሚለው አስተያየት የምንለውን እንስጥ ኦኬ ሊጠቀሙበት ይችላሉ ላይጠቀሙበት ይችላሉ የነሱ ምርጫ ነው ለምንድን ብለን ውስጥ ስራውን እየፈተፈትን የአማራ ፖለቲካ በአደባባይ ያለ ሚስጥር መሆን ስለሌለበት ስለዚህ እነኚህ ሁለት ነገሮች ያዙልኝ ሌላው ይኸውላችሁ እንደ አደረጃጀት ኮሌክቲቭ ሊደርሺፕ ለወደፊቱ ተስተካክሎ መምጣት አለበት ብያምናለሁ ለጊዜው ይበቃናል ይሄ ነው የሚያዋጣው ብዬ ነው ማምነው ከዚህ የበለጠ የተሻለ ምርጫ አለን ብዬ አላምንም ለምንድን ትራንዚሽናል ላይ ነን ብያቸዋለሁ ሳንክሳር ትግላችን ውስጥ ታጭቋል የጎጠኝነት መንፈስ አብቦ የሆነ ቀጠና ላይ ያለው ወገኔ የሆነ ቀጠና ላይ ካለው ጋራ ይበልጣል ምናምን ጨቁኖኛል የሚል መደበኛ ጠላት እየጨቆነህ እያረደ አማራ ብሎ እየከደለ መደበኛ ጠላትን ከመዋጋት ይልቅ እከሌ የሚባለው ዘመዴ በባህር ዳር ተጣላኝ ምናምን የሚል ፖለቲካ ስላለ ሁሉም ቀጠና ላይ የራሱ ጥያቄ አለው የተበዳይነት ስሜት ተፈጥሯል ስለዚህ እኔ የሆነ መሪ አምጥተህ ብታስቀምጥ ኦኬ ጥሩ ነበር ሪሊስቲክሊ ግን መሬት ላይ ያለውን ሁኔታ በደንብ ለገመገመ ሰው ግን ብቸኛው አማራጭ ትክክለኛው አማራጭ ኮሌክቲቭ ሊደርሺፕ ነው በዚህ ሰዓት ይሄ ኮሌክቲቭ ሊደርሺፕ ከመጣ በኋላ ናቹራሊ ማቹር እንዲያደርግ ተፈጥሯዊ በሆነ ሂደት አድጎ ሴንትራላይዝድ የሆነና አሁን የኮሌክቲቭ ሊደርሺፕ ደግሞ ማዕከላዊ ሆኖ መሃል ላይ ሆኖ አማካሪ ትልልቅ ይኸውላችሁ ውሳኔዎች አሉ ለምሳሌ ወታደር ቤት የነበራችሁ አላችሁ ለሶስት ወንድሞች እዚሁ አንድ ሁለታችሁ ለምሳሌ አቃል እነማን አንዱ ግልጽ ነው ሄኖኬ ይታወቃል ሌላውን አልጠቅስም አንዳንድ ውሳኔዎች ፈጣን ውሳኔዎች አሉ ነፍስ አድን ውሳኔዎች እነኚህን ውሳኔዎች 13ቱን ሰብስበህ
እስክትወስን ድረስ ህይወት ልታጣ ትችላለህ። ክሪቲካል የሆኑ ፖዚሽኖችን ልታጣ ትችላለህ። ቀጠናዎች፣ የመዋያ ቀጠናዎች፣ ሪሶርስ ልታጣ ትችላለህ። ስለዚህ ይህንን እንዴት አድርገው ናቹራሊ ቀስ ብሎ በሚመጣ ሊቀመንበር ምናምን፣ ምክንያቱም እነኝን ውሳኔዎች ፈጣን የሆኑ ነፍስ አድን ውሳኔዎች ሊቀመንበር ይወስናል። የአማራ ህዝብ 4 ኪሎ ሲገባ ምን አይነት የስልጣን እርካቦችን ይዞ ይምጣ? ማዕከላዊው ከሊቀመንበሩ ጋር ሆኖ የውጭ ጉዳይ ሚኒስቴር ወይም ደግሞ ከውጭ ጋር ያለን ግንኙነት ሀገሪቱ ላይ ሀገር ላይ በውጭ ደረጃ ያለው የፖለቲካ ትንታኔ ምን ይምሰል? ማን የትኛውን ፖዚሽን ያዝ? መሬት ቤዝድ ነው ወይስ ምንድን ነው? እነኚህ ነገሮች ሴንትራል ኮማንዱ መሀል ላይ ያለ ስራ አስፈጻሚው ኮሚቴ ቁጭ ብሎ የሚነጋገርበት ይሆናል። ስለዚህ እኔ ስለው የሆነ ዲሲሽን ሜኪንግ ችግር ሊመጣ ይችላል። ይሄንን ለወንድሞቻችን መሬት ላይ ላሉ ማድረስ አለብን። መቅረፍ ይቻላል። 13ም ሆነው ውሳኔ እንደዚህ አይነት ውሳኔዎች ፈጣን እንደዚህ አይነት ውሳኔዎች ጊዜ ወስደን ተነጋግረን ብለው አሁኑኑ መክፈል ይቻላል። ነፍስ አድን ለሆኑ ሰው ነገሮች 13ቱ መጠበቅ የማይኖርባቸው ነገሮች ደረጃ ሊመጣ ይችላል። ስለዚህ አንደኛው ስለ ዲሲሽን ሜኪንግ ነው። በአደረጃጀት ደረጃ ነው ማወራው። ይሄንን ሳይንሳዊ lack of clear accountability ሊቀመንበር ሲመጣ ሁሉም ጣቱ እንትን ይላል። እዛ ላይ ነው የሚሆነው። 13 ሲሆን ወደ 13 ልጠቁም ስትል አንዱ ላይ ሊጠቆም ይችል ይሆናል። በግልጽ መጥቶ ኃላፊነትን የማይወስድ ሊሆን ይችላል። እኔ አላረኩትም ሰው አካውንታቢሊቲ ተጠያቂነት በቀላሉ እንዳይረጋገጥ እንዳይመጣ እንቅፋት ሊመጣ ይችላል። እነኚህን ነገሮች እነሱ ያስተካክሉ ነው። ትልቁ ግን የሚያሰጋኝ እኔ ለምሳሌ ጠላት የሚጠቀምበት አንደኛው መንገድም ሊሆን ይችላል። ምክንያቱም ምርጫ ብለህ ስትመጣ ተለቅ ያለ ነገር ይዘህ ስትመጣ አንደኛ የሆነ አካል ከዛ ፖዚሽን ላይ ሲወገድ የሚተካው ውስጣዊ አሰራር ራሱን የቻለ ሌላ አሰራር ካልመጣ በስተቀር በኮማንድ ደረጃ ለውጭ ኢንፍሉዌንስ የተጋለጠና ከውጭ የሚመጣ ሌላ አካል ምርጫ ስለሆነ ሊቀመንበር ለራሴ ካቢኔ ወይም ደግሞ ለአማራ ትግል የሥራ አስፈጻሚው ኮሚቴ ለአማራ ትግል ይበጃል ብሎ የአሰራር ሂደት ፈጥሮ መስፈርቶችን ፈጥሮ ማለት ነው። ከውስጥ ቬትድ የሆነ ኦልሬዲ በተሞክሮ በትግሉ ላይ የነበረ ውጤት ያስመዘገቡትን እያመጣ ካልሆነ አሰራሩ ምርጫ ስትል ኮሌክቲቭ ሊደርሺፕ ስትል ጠላት መጥቶ ካፒታላይዝ የሚያደርግበት ቀላል መንገድም እንደሆነ እንዳትረሱ። ለዚህ በግልጽ ተናገረን። ያንን ቀዳዳ የመድፈን እድሉን ለነሱ ነው የምንሰጠው። በጣም ብዙ ጥቅም ነው ያለው። በነገራችን ላይ እጅግ በጣም ኮሌክቲቭ ሊደርሺፕ እጅግ በጣም ብዙ ጥቅም ነው ያለው። በነገራችን ላይ እነኝን አነሳው እንጂ ያለንን ይሄ ቁርሾ ያረገበ አሁን አማራጭ የለንም። ትንንሿ ቁርሾች ረግባ ወደ አንድ መጠን ድርጅቱን ትልቅ ደረጃ ላይ የማድረስና አማራን ትግል ወደፊት የማራመድ እጣፈንታችን ትልቅ ነው፣ ከፍ ያለ ነው። በዚህ ሰዓት አስቡት። ዶክተር ስለሺ አጠቃል ሌሎችም ይጠብቁሃሉ። አጠቃለላቸው። እሺ ጨርሻለሁ። ምን አለ መሰላችሁ? አስቡት። በዚህ ሰዓት ሆነስት ናችሁ ሁላችሁ። አንድ መሪ ብቻ መጥቶ ቢሆን ነው እከሌ ሊቀመንበር እከሌ ምክትል ምናምን ተብሎ ቢመጣ ኑሮ የእውነት ልባችን እኔ እቀበላለሁ። እውነት ለመናገር የራሴን ልቦና ራሴ ስለማለ ግን የብዛኑ የአማራ ማህበረሰብ በተለይ የብሔርተኛው ውቅር በዚህ ሰዓት ያለው ውቅሩን እሱ አስቡት። አካባቢያዊነት በጣም ሰንፎበታል። ፖለቲካሊ ተሰርቶበታል ለረጅም ጊዜ። ስለዚህ ምርጫ የሌለው አማራጭ ነው ለኔ። በሂደት ቀስ እያለ ተፈጥሯዊ በሆነ ሂደት ነው ተስተካክሎ መምጣት ያለበት ወይም ማደግ ያለበት። መስተካከል ሳይሆን ማደግ ልበለው። ማደግ ወይም ምክንያት መሰልጠን ስልጡን መሆን ስህተት አለበት ብዬ እንደ ስህተት ልቆጥረው አልችልም። ምክንያቱም አንደኛውና ትልቅ ውጤት የተመዘገበበት በዓለም ደረጃ 7-8 እንትኖችን ውጤት ያመጡ ትልልቅ ፖለቲካዊ የትጥቅ ትግሎችን መጥቀስ ይቻላል። ህዝባቸውን ያተርፉበት በኮሌክቲቭ ሊደርሺፕ በጣም ይሰራል፣ እጅግ በጣም ይሰራል። አይሰራም ማለት ነው። ሰው ምንድን ህጽ ሊገጥሞ ይችላል ስለጠየቅ ከዛ ከጥያቄው ክብር አንጻር
አንዳንድ ነገሮችን ማሳየት ስለነበረብኝ ብቻ እንጂ ኮሌክቲቭ ሊደርሺፕ የተቀበልኩት ነው። ድርጅቴ የተቀበልኩት ነው። መሪዎቼ ናቸው ለእኔ ሁሉም። መሬት ላይ ካለው የበለጠ ደግሞ እኔ ላውቅ አልችልም። ሶሻል ሚዲያ ላይ ያለውንም እኔ አልሰማውም። መሬት ላይ ያለውን ማዳመጥ። ይህንን ለማለት ነው። አመሰግናለሁ። ታንክ ዩ ዶክተር ስለሺ። አይ ቲንክ ፖለቲካሊ መብሰል ባይዘው እንደዚህ ነው። በቃ እኔ ለምን ይህን መረዳት እንዳቃተን አላውቅም። እግዚአብሔር ይስጥ ዶክተር ስለሺ። አሁን ያለው ነባራዊ የአማራ ሁኔታ መረዳት በጣም አስፈላጊ ነው። አንድ መሪ ቢመጣ ኑሮ ምን ሊመጣ እንደሚችል እንዴት ሰው መገመት ያቅተዋል? እና ሌሎች ያሉበትን ፕሬዠርም እንዴት ሰው መገመት ያቅተዋል? ማቹርድ ፖለቲክስ ማለት ይሄ ነው ለእኔ። እና ደግሞ አሁን የምንሰራው ፕሮፓጋንዳ ለዛሬ 6 ወር ምን ኢምፓክት አለው? ሄኖኬን ማን ያስወረደው? ሄኖኬ ራስ ከሆነ ያወረድከው ችግር የለም። አሁን የሚሰራው አይ የለም፣ አይ ቲንክ ራሱን የወረደው መሰለኝ። ካለ ሄኖኬ ተመለስ። ፕሮፓጋንዳ ለዛሬ 6 ወር ምንድን ነው ይዞ የሚመጣ? በድርጅቱ ላይ የምንፈጥረው አለመተማመን ምንድን ነው ይዞብን የሚመጣ? አሁን ዳውቶች እያነሳን ስንናገር ሪሊ ድርጅቱ የምንወደው ከሆነ ኖ ኮንፊደንስ የሚሉ አስተያየቶች ትክክል ናቸው ወይ? እኔ ዶክተር ስለሺ አፕሮች ያደረገበትን መንገድ በጣም ነው የወደድኩት። ሪያሊቲውን መረዳት ያስፈልጋል። ዋትስ ኦን ዘ ግራውንድ የሚለውን መረዳት ያስፈልጋል። ነገ ምን ልስራ ጠንክሬ እንድመጣ በቃ ሪሊ መደገፍ የምፈልገው አደረጃጀት እንዲመጣ እኔ ደግሞ ምን ልስራ? የተደረገ የስብና ገደላ ካለ የስብና መገንባት መስራት፣ የተደረገ አለመተማመን ካለ መተማመን መፍጠር፣ እንደዚህ አቅዶ መስራት እንጂ ያለውን ሪያሊቲ ሳይረዱ እንደው በቃ የኔ ካልሆነ ወይም ከሆነ ፐርስፔክቲቭ ካልታየ ብለን ትንሽ ኮንፊውዚንግ ነው። እኔ ዶክተር ስለሺ ያቀረብክበትን መንገድ በጣም ስለወደድኩት ነው እና ታንኪዩ አሌክስ። እሺ አጠር አርጉትማ ወንድሞቼ፣ ለእናንተም ጥሩ አይደለም መርዘሙ። እኔ አጭር ነው። እሺ አሌክስ እኔ ቀርማለሁ። ኦኬ እሺ ቀጥልሽ። ኦኬ እሺ በመጀመሪያ ምን ተሰማ? የዩቶር ልጅ ምን ተሰማ ድርጅት በመፈጠሩ? ይቅርታ አንዴ አማራ ዛሬ ካስወረዱኝ ምናልባት ብሎክ አድርገውኝ ሊሆን ስለሚችል ቼክ አድርጉ። እኔ ሀሳቤን ሳልሰጥ አልወርድም እና ሞዴሬተሮች አማራ ዛሬ በመጀመሪያ ሞዴሬተሮችን አስተካከል እንዳለ አንድ አይነት ሀተታ እንትን የሚሉ ናቸው። እዚህ ወንድም አለም እሱን አውል ማኔጅ ዝም ብለህ ተው። ብዙ የተለያዩ ልጆች ናቸው፣ የራሳቸው ኢንተረስት አላቸው። እንደምትለው አንድ አይነት ሀተታ አይደለማ። የወረዱም ልጆች ስላሉ ነው። ፌር እንደሆን ነው። ፌር እንደሆን ከፈለግ እንደ አማራ ካሰብን የተለያዩ ልጆች ቢገቡ ያነሳቸውን ፕሊስ ወቀሳውን ትንሽ እንቀንሰው። እኔ ገሌን መውቀሱን ትተን አንተ እንዴት ታስባለህ? ድርጅቱ በመፈጠሩ ምን ተሰማ? ምን ቻሌንጆች ይገጥሙታል ብለህ ታምናለህ? ምን አይነት ኮንፊደንስ ነው ያለህ በድርጅቱ? ዳውት የምታደርገው ነገር አለህ ወይ? ወይስ ምንድን ነው ማለት ዳውት የምታደርገው ወይም ደግሞ ኤክስፔክት የምታደርገው ጥሩ ነገር ነው ምናምን? እሱን ንገረን። ወደ ዘዌይ ፎርዋርድስ እኛ ምን ማድረግ ነው ያለብን? የእኛ ሚና ምንድን ነው? እንዴት እንቀጥል? ድርጅቱ እንዴት ይቀጥል? ምን ጎደሉት? ምን ያሟላ? አጠር አድርገህ አስተያየትህን ስጥልኝ። ኦኬ እስካሁን እኔ ያው ተራዬን እየጠበቅኩኝ ማንንም ኢንተራፕት አላደረግኩም። ሰው ኢንተራፕት እንዳያደርገኝ በመጀመሪያ ስለ ድርጅቱ ብዙ ወንድሞቻችን የገበርንበት ብዙ ወንድሞቻችንን ያጣንበት ድርጅት ነው። የምደግፈው ድርጅት ነው። ይሄ ድርጅት ብዙ ወንድሞቻችን በረሃን አቋርጠው ዋርካው ምሬ ወዳጆም ኢንጂነር ደሳለኝ ሲያሽብሰዋ ከሸዋ ተነስቶ ዋርካው ከራያ ተነስተው ቋራ ድረስ ሲሄዱበትን እንግልት፣ ፀሐይ፣ ያ ሁሉ መከራ በዛ ሁሉ ውጣ ውረድ አልፎ የተመሰረተ ድርጅት ስለሆነ ይሄ ድርጅት ለአማራ
የሚጠቅም ድርጅት ነው። ስንጠብቅም ስንጠይቅም የነበረ ድርጅት ነው። ድርጅት መምጣት አለበት፣ ድርጅት ያስፈልገናል እያል ስንጠይቅ እና አስተያየት ስንሰጥም የቆየንን ድርጅቱ ድርጅቴ ነው። ከዛ ውጭ ግን ይሄን ድርጅት ያው ተግዳሮት ብለን የምንጠራው ብሔርተኛ ነን የሚሉ ልጆች ድርጅቱ ሳንካዎች አሉበት። አንተም ራሱ ይሄንን ቤት ስትከፍት ድርጅቱ እንደ ድርጅት ደጋፊ እንደገና ደግሞ ድርጅቱ ወደፊት እንዲቀጥል በተለይ እዚህ ሶሻል ሚዲያ ላይ ያለው ሂውማን ካፒቲ እንዲጠነክር ምን መስራት አለብን ብለህ ከመጣህ ሚዛናዊ የሆነ ጥያቄዎችን መጠየቅ አለብህ። በቃ መረጃ አንጡ፣ አቅርቡ። መረጃ ካላቀረቡ መረጃ አሁንም አልተግባባንም። የጦር ልጅ እኔ ተው የኔን ተውና አንተ የሚሰማህን ይሄ ሌላ ነገር የዩተር ልጅ ፕሊስ፣ አሁንም የኔን ፐርስፔክቲቭ አልተረዳችሁኝም። እኔ አይ ጀስት ዶንት ዋንት ቱ ዱ ዌል ይሄ ሌፍት ኤንድ ራይት ጉተታ ውስጥ መግባትም አልፈለኩ ነው። የኔ ዓላማ የነበር የሌላው አማራ ፍላጎት እንዳለ ይሄ ብዙም አንደመጣዎች ትንሽ ፎሎወር ያለን አማራዎች ስለ ድርጅቱ ያለን ስሜት ምንድን ነው እሱን ሪፍሌክት ማለት እና ያንተን እና ኮንስትራክቲቭሊ ድርጅቱ ይሄ ላክ ያደርጋል፣ ድርጅቱ ይሄ ደግሞ ጥንካሬው ነው፣ ወደፊት ደግሞ ይሄን ያደርጋል ብለህ ጀስት ፊድባክ ከአንተ እንድናገኝ ነው የፈለኩኝ የዩተር ልጅ እንጂ እነገሌን ምናምን እንደዚህ አላልካቸው አይደለም። አማራ ዛሬ ለምን መሰለህ ኖ አለባብሰን የምናልፍ ከሆነ አሁንም ገብተን እየተጓተትን ነው ምን የዩተር ልጅ እኔ አጀንዳ እሱ አይደለም። አጀንዳ ተው። ለምን ታዲያ ቅድም አላስቆምኩም? አማራ ዛሬ አይደለም ፌር እንድንሆን ወይ እኔንም ኢንተራፕት አታድርገኝ። ይኸውልህ ወንድም አለም እኔ አይ ዶንት ሃቭ ታይም በጣም ደክሞኛል እና እንትን አናርገው። አጀንዳዬን ቅድም ኤክስፕሊሲትሊ ተናግሬያለሁ። አንድ ሰው ሊጎትተው ሲሞክር ቻሌንጅ አድርጌያለሁ። የጎተተው አንድ ሰው እሱንም ቻሌንጅ አድርጌያለሁ። አጀንዳዬ እኔ ፕሮፓጋንዳ በቀጥታ በመጋጨት አይደለም የሚሰራው። ብዙ አማራ ድርጅቱን እንደሚቀበለው ካሳወቅ ባይ ዲፎልት ከፋፋይ ሆኖ የመጣ አጀንዳ በሙሉ እየመታኸው ነው። አይ ጀስት ዋንት እኔ አሁን ያን ማድረግ ነው እየሰራሁ ያለሁት። በቃ ብዙ አማራ ይህን ድርጅት እንደሚደግፈው ማሳየት ነው የምፈልግ እንጂ አይ ጀስት ዶንት ዋንት እኔ ከማንም ጋር የመጋጨት ሀሳብ የለኝም። የማንንም ሀሳብ አንተ ዝም በል፣ አንተ ተነስ፣ አንተ ትክክል፣ አንተ ስተት ነው፣ ይሄ አይጠቅምም። እንደውም የበለጠ ድርጅቱን ይጎዳዋል። ወደ አላስፈላጊ ጭቅጭቅ ነው የሚወስደን የዩተር ልጅ እና በዚህ ልክ አንደርስታንድ ብታደረገኝ ደስ ይለኛል። የኔ ዓላማ ብዙ አማራ ከድርጅቱ ጀርባ በድርጅቱ ላይ እምነት እንዳለው፣ ምክንያቱም ድርጅቱ እንዳይታመን ኮንፊደንስ እንዳይኖር ነው እየተሰራ ያለው። ቦስ ሳይድ የሚደረጉ ጭቅጭቆች በሙሉ ድርጅቱ የሚታመን ነው የምናምንበት ብዙ አማሮች አለን የሚል ድምፅ እንዲሰማ ነው የምፈልገው ዳተሪያ እንጂ አይ ጀስት ዶንት ዋንት አንተ እኔ ዳኛ አይደለሁም፣ የቲክቶክ ፖሊስ አይደለሁም። አንተም በዛ ውስጥ እንድትገባ አልፈልግም። ከቻ አንደርስታንድ አድርገኝ። ውግንና ይዤ አይደለም ማወራው። አላማዬ ያን ነገር ማለዘብ ነው እንጂ ያን ነገር ማጫጫህ ነው። አሁን አንተ ያንተ ፋክት አለህ፣ ሰምባዲ የራሱ ፋክት አለው። ከዛ ያን ሁለቱን ብናጋጨው እድሜ ልክ እንጨቃጨቃለን። በዛ ውስጥ ግን ዲግሬድ የሚያደርገው የድርጅቱ እምነት ነው እና ፕሊስ በዛ መልኩ ብታይልኝ እንጂ ሳይድ ይዤ አይደለም የዩተር ልጅ። ኦኬ እኔ ሳይድ ያስክኳ አላልኩም፣ ግን አሁን አንተ የመጣህበት አጀንዳ አለ። እኔ ቢያንስ ከ2 ሰዓት በላይ ታች ሞኜ እዚህ ሞኜ እየሰማሁ ነው። አንተ በመጣህበት አጀንዳ ቤቱ ተመርቷል ወይ? አሁን ይህን ወይ መጀመሪያ ላይ በአጀንዳ ብለህ እንትን ማለት አለብህ። አሁን ለምን መሰለህ ለእታች የሚሰማ ሰው ትክክል ነህ። የተሳብኩበት ጊዜ አለ። አንዳንድ ሰው በቃ ጎትቶ ይዞ ይሄዳል። አያግሪ ትክክል ነህ። ግን ይሄን አንተ አንደርስታንድ አድርግልኝ ነው እንጂ ቀጥል እንጂ ተስቤ ሂጄ ነገሮችን ቻሌንጅ አደረኩበት አለ። ትክክል ነህ የቶር ኦኬ እሺ። ለማንኛውም ይሄን ድርጅት በተለይ ደጋፊ ነን ለምንል እና ለምንደግፍ ከልብ የህዝባችን ችግርና የህዝባችን መከራ የሚያሳስበን ሰዎች መሆን ያለበት ብዬ የማምነው አንደኛ ይህን ድርጅት አምነን መቀበል አለብን። ብዙ ወንድሞቻችን ዋጋ የከፈሉበት የተሰዉበትና ብዙ አሉባልታዎች፣ ፍረጃዎች የተደረገበት ድርጅት ነው።
ከዚህ ውጭ ድርጅት ዝም ብሎ የሚመጣም አይደለም። ቢያንስ እንግዲህ 1 ዓመት የሚያክል ጊዜም ጠብቀናል ድርጅት እያልን ማለት ነው። ከዛ ውጭ በዚህ ድርጅት ውስጥ የሚሳተፉ በተለይ ደጋፊ ነን የምንልም እንደገና ደግሞ ኢቭንፍ እንኳን መሬት ላይም ካለ ይሄ እየጠራ ካልሄደ አሁንም አሁን እንደምናየው በብዙ ስንክሳሮች ስላሉ እነዚህ ስንክሳሮች እስካልተፈቱ ድረስ ችግሮች ሊያጋጥሙን ይችላሉ። ግን ችግሮቻችን እንዴት ነው መፍታት